ዩጋይስ ምን እያሰብኩ እንደነበር ታውቃላችሁ? ማዱሮ ማለት ነው ኒኮላስ ማዱሮ የቬኔዙዌላ ፕሬዚደንት ሲታሰር ኦር ላይክ መታሰሩን በዩኤስ ቁጥጥር ስር መሆኑን ሊነግሩን ሲሉ መጀመሪያ የነገሩን በፎቶ ነው። ፎቶ የተለቀቀው ፎቶ ሲለቀቅ የለበሰውን ልብስ አይታችኋል። ናይኪ ቴክ ፍሊስ እና ከዛ በኋላ ደግሞ የለበሰው ልብስ ኦሪጂን ዩኤስ የሚባል ብራንድ ነው። ሁለቱም ብራንዶች የዩኤስ ብራንዶች ናቸው። እና አንድ አሜሪካን ጠል የሆነን ሰውዬ የአሜሪካን ብራንድ ያደርጋል ብዬ አይምሮ የመቀበል አቃተው ማለት ነው። there is no way። ስለዚህ ምን አሰብኩ የሚመስለኝ ሆን ብለው ነው ያስለበሱት ብዬ አሰብኩኝ። ምክንያቱም አሜሪካንስ ቢሊቭ ኢን እንትን ፐርሰፕሽን ማተር እንደሚያደርግ ያውቃሉ። they know psychological war ይገባቸዋል። you know what I mean? እና the first thing ያደረጉት ዲ-አይደንቲፊኬሽን ነው ብዬ የማስበው። አንድ አሜሪካ ጠል የሆነ ሰውዬ አንቲ አሜሪካ የሆነ አንቲ ኢምፔሪያሊስት የሆነ ቦሊቬሪያን የአብዮት መሪ የአሜሪካን ብራንድ ሲያደርግ ኢማጂን የሚጠላውን ሀገር ብራንድ ሲያደርግ can you imagine? ሆን ተብሎ ነው እኔ እያልኩ ነው። ሆን ተብሎ he's Americanized አሁን አሜሪካናይዝድ ሆኗል። ናት ኦንሊ ለሱ ብቻ እሱን ሂሚሌት ማድረጊያ ብቻ አይደለም፣ ሂሚሌሽን ሪቹዋል ብቻ አይደለም፣ እሱን አንገት ማስደፊያነት ብቻ አይደለም። ባይቴ ኢትስ ላይክ የስነ ልቦና ጦርነት ለሌሎቹም ለብሪክስ አባሎች አንታይ ካፒታሊስት ለሆኑ አንታይ ኢምፔሪያሊስት ለሆኑት በቃ ሁሉም አለ እና ቡርኪና ፋሶ ነው ጠቅ አይ ላቭ ቡርኪና እና የቡርኪና ሁሉንም በቃ ለነ ሁሉ አሜሪካን እየጠላችሁ ላላችሁ ሰዎች እንዳለ አይነት መልእክት አይመስላችሁ? ዳይሬክትሊ ለኛ ነው የሚመስለን። ቢካዝ አንድ ደግሞ ሌላ እኔ ቱ ዘ ፖይንት ምን እንዳሰብኩ ታውቃላችሁ? ናይኪ ስፖንሰር ራሱ አድርጎታል ብዬ ይሄ ብራንድድ ኮንቴንት ነው ብዬ ነው ያሰብኩት። ይሄ ዋር አድቨርታይዝመንት የሚባለው አለ ሆን ተብሎ የተደረገ ነው ባይኔ። ምክንያቱም አንዷ ምን አለች መሰላችሁ? የዲሰምበር መጨረሻ ላይ የናይኪ ስቶክ አናንመስሊ የሚገዙ ሰዎች ነበሩ። ላይክ የናይኪ ስቶክ ቀንሷል። ባይ ዘ ብዙ የሚገዛ የለም እንደ ድሮ አይደለም ናይኪ እና የሚገዛ ነበር አለች። ከዛስ ልክ የማዱሮ ፎቶ ከወጣ በኋላ ደግሞ ኢት ሶልድ አውት በየዌብሳይቱ ማለት ነው። እና አይ ቲንክ they did it on purpose የሆነ he is Americanized ጓደኛችሁን እዩት Americanized ሆኗል ይሄ ሰውዬ ማለት እኮ his whole life እንዳለ በመሪነት ጊዜ በነበረበት ጊዜ ሲያቀነቅን የነበረው ስሎገኑ እኮ ማርቴ ኤል ኢምፔሪያሊሲሞ I don't know if I said it. Imperialissimo ማርቴ ኢምፔሪያሊሲሞ I think I said it right. እና ሞት ለኢምፔሪያሊስቶች ማለት እኮ ነው። በቃ እንደዛ የሚል ሰውዬ there is no way በናይኪ ቴክ ያገኙት ያኔስ ሊወስዱት ሲሉ ከቤቱ ሊያወጡት ሲሉ እሱን ለብሶ ነው ያገኙት የሚለው ነገር አያሳምነኝም to be honest። ይሄ የስነ ልቦና ጦርነት ነው ባይኔ። እና ወደ ራሳችን አምጥቼው ማለት ነው የኛ ሀገር የአፍሪካ ሀገራቶች ምን ያህል ስነ ልቦና ጦርነቶች ላይ ጎበዝ ነን። ላይክ ቃላትን ሳንጠቀም ወይ የጦር መሳሪያ ማዘዝ ሳያስፈልገን ማስተላለፍ የምንፈልገው ሰብሊሚናል ሜሴጅ እንደዛ ማስተላለፍ ምን ያህል የተካነነን ብዬ አሰብኩ። this is like Hollywood level intelligence የሚያስፈልገው ነገር አይመስላችሁ? እኔ ይመስለኛል። እኔ ሆን ተብሎ ነው he's Americanized ስርዓታችሁን ያዙ አይነት እየተባለ ነው። I will give them ይሄንን this is a good one actually.